የቡና ሱስ አለብህ ማለት ነው። የእኔና አንቺ ፍቅር ይኸው በደረቁ ወንድ ልጅ ፍቅሩም ሆነ ስሜታዊ ምኞት ያለው አይኑ ላይ እንደ አዝማሪ እየጮህ ሀገር ቢናድስ መች ትሰማና? በልሰማሁና ሙከራውን ትተው እዝዝልኝማ። ለሞዞዝ ማማን ብሎኝ በአንቺ ወግሻ አልቅም። ወጥመዱ ሳይሆን ማለት ነው የሚያበላ ወዳጅ ምን ስለሽ ውዬ ነው አንቺ? ባይሆን ቁራሽ ቅምሽ እኔም ገና መድረሴ ነውና። የለም የቆየሁ ነኝ። ዝም ብለሽ ስጭኝና ልሄድማ። አንተ የተደረስክ ፈተንሽ ቡና መለጠ በዛውም ሰው አስተዋውቃል። እሺ ዋው ኦን ዘ ታይም ይላል። በሰዓቱ እኔ የደረስኩት ናፊ ሄይ ልጅት ሃይ እንዴ ተወቃላችሁ እንዴ? ምን እባክህ አራተኛ ክፍል አንድ ላይ ነበር የተማረውና ላስኮርጅሽ እያልኳት እምቢ ብላ በዛው ቀረች። ይኸው ከዛ በኋላ ይቻት አላውቅም። ኧረ እባክህ ሌላስ የለህም? እንግዲህ ይሄ እንዳልሆነው ቤቱም ሸጋ ሰዎች ናቸው። ስራውም ቀለል ያለ ቤት ነው። እኔም እየመጣሁ ሁለት ተለት ጠይቃለሁ። ናስቲ በል ይታርጎ ዘጥቶ ያሉ ነው። ማነሽ? ደብሬ ትዕግስት ማናችሁ ቢጣራ እነ ማሩ ናቸው። ይዘው መጣ ንግቡ። የለም የለም እኔ ቸኩላለሁ። ያልኩሽ አልጋ ነሱ ነው። እነ ጥሩነህ ወገን። ጥሩነህ ማን ነው ጥሩነህ? አባቱ ቤት የነበረውን ቀንጃ ነው የማታውቂው? ኧረ ታልክስ እነሱን ይመስላል። ተደጅ አስቆምኳችሁ ንግቡ። የለም እኔ ታች መንደር ልወርድ ነው። ባይሆን እሱን ጓዙን ይዘሽ አስገቢው። እንዳልሆነው እናት የሆነ ቤት ነው የገባው። እኔም እየመጣሁ ጠይቃለሁ። በሉ በልና ግባ።
ዘመኑ ከብቱ ወዴት ሂዶ ነው? ጥላይ ኋላ ጠጣ ብሎ ወሰዳቸው። ንሳማ ላዩን አሳልፈህ ተዋቸው ብለዋል በለው። በል አትቆይታ ነው እነ ደብሬ መንደር ቆይቼ። ምን ነው ምን አለ? ሰላም አይደል? ምን ቀንጃ ካላመጣህልኝ ብላ እኮ ጨቅጭቃኝ። ናሳ እንዴት ያለ ልጅ አመጣሁላት መሰለህ? ደግ አድርገህ አለቴ። እንደው የሙት ልጆችን የስ አንጀቴን ነው የሚበሉ። ምን ታደርገዋለህ? በል ትንሽዬ ጉዳይ ስላለችኝ በኋላ ጎራ እላለሁ። ያጓራባና ያባቴ አምላክ እኔን ያቆራረጥ መስሎ ነው እንጂ አባቴ አሽሽ ግን ታውቆሻል። እብድ እያልሽ ነው። ያን ያክል ያስታውቅብኛል። ቀላል ያስታውቅብሻል። ዙሩን እኮ አከረርሽው። በኔ እንሂድ። ቆይ ግን አንተ ለምን እንደዚህ ታደርጋለህ? ምን አደረኩ? እዛ የሰውን ገንዘብ ለመንጠቅ የምትሄድበት ርቀት ሲገርመኝ እዚህ ልጅቷን በፍቅር ሰበባ ነው እዚህ አባቷ አብረሽ ትችላለህ። ብዙ ነገር እያደረግህ እዚህ ሀገር መኖር የምችል ይመስላል? አይመስለኝም። እናማ ብዙ ርቄ ስለምጓዝ አታስብ፣ ምንም አይፈጣም። አይ ይወስዳል መንገድ ያመጣል መንገድ አይደል የሚባለው? አትሳሳት። መንገድ ይወስድ ይሆናል፣ የሚመልስ ግን ትዝታ ብቻ ነው። እኔ ደግሞ የነገ ትዝታዎችን ከስር ከስር እያጠፋው ስለሚጓዝ የምመለስበት እግር መንገድም አይኖረኝም ማለት ነው። ወዴት ነህ? አለው እዚህ ነኝ። የደጁን ተጋን ሊየው ብዬ ነው። ቀስ ብለህ አይደለ? ምን አስቸኮለ? በይ መጣውና አልቆይም። ሄሎ ደርሻለሁ። ገናውን መግባቴ ነው። የጓሮውን አዝመራ ሊየው ብዬ መውጣቴ አድርሶኝ ሄደ። አዎ ስራ ላይ ብሎ አሁን ነው የሄደው። ወደ ቤትም አልገባም። እሺ 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 ደህና ዋል። እሺ እደውላለሁ። ድጋሚ እንደማልሳሳት ተስፋ አድርጋለሁ።
ብቻ ሲያወራ የፍቅር ቃላቶች ደስ ይለኛል። ኧረ አንቺ ልጅ ፍሬን ያዢ። ለነገሩ ጥሩ ልጅ ይመስላል። ጓደኛዬ መልካሙን ሁሉ እመኝልሻለሁ። አየሽ ልብሽ ስህተት ሊሰራ ይችላል፣ ግን መቼም ቢሆን ልብሽን ማመን መቆም አትችይም። አሁን አቤል አወራ። በእኔ እንሂድ። ላግዝህ? ግድ የለም የበሬቃዬን ሰው ሲነካብኝ አልወድም። ሀቢቲ ናፍቆትን ጥራልኝማ። የለችም እንዴ? አሁን እኮ ቤቴ ብለህ ነው የመጣሁት። የለችም አልኩሻ። እኔ ነኝ አንቺ ነሽ የምታውቂው። ምንድን ነው የሚያስጮህ? ወዴት እየሄድሽ ነው? ምን አገባህ? ሞት ቆጠጠረኛ ማለት ገደል ያገባሽ። አወቀ ደህና አልክ? እንዴት ዋልሽ ደብሬ? ደህና። አማሩ ከቤት ትኖራለች? አለችና ትሄዳለች ብለሽ ነው? በል አይዞህ በይ። የአንቺስ ወዳጅነት ተናማሩ ጋር ነበር። ከዚህ ሁሉ ጥንቅጥ ማምለጫው ብቸኛው መንገድ ገንዘብ። እሱማ እኮ ግልጽ ነው፣ ግን እንዴት የሚለው ነገር ነው። ያለን አማራጭ ያልኩን ማድረግ ብቻ ነው። ግን እኮ ያን ያክል የምተማመንበት እቅድ አይደለም። ማለቴ ምን ያክል ሊሳካ እንደሚችል እርግጠኛ አይደለሁም። ምንም የማይሳካ ነገር የለም። የናፍቆት አባት 8 ያክል ቤቶች እንዳሉ ታውቃለህ። ከነዛም ውስጥ 3ቱ በናፍቆት ስም ነው። እናም እያንዳንዱን ቆጥሬ ይቀበላታል። ግን ከቤተሰቦቹ አንተን የምትመርጥ ይመስላል። ሴት ልጅ ራቁቷ የምትቆመው ከማን ፊት ይመስላል?